እዚህ መንሸራተቻ ላይ በተከሰተ አሳዛኝ ሞት ምክንያት መዝናኛ ፓርኩ ተዘግቷል። እነዚህ ዓለም ላይ በጣም አደገኛ የውሃ ስላይዶች ላይ መንሸራተታችሁ ምናልባትም የመጨረሻ የህይወት ጉዟችሁ ሊሆን ይችላል። አንደኛ ቬሮ። ይህ መንሸራተቻ 168 ጫማ ከፍታ ያለው ሲሆን ተንሸራታቾቹ 65 ሜትር በሰከንድ እንዲሸራተቱ ያደርጋል። በዚህ መንሸራተቻ ምክንያት ከተከሰተ አሳዛኝ ሞት በኋላ መዝናኛ ፓርኩ ተዘግቷል። ሁለተኛ ኢንሳሮ ብራዚል። የባለ 14 ፎቅ ህንፃ ርዝመት ያለው ሲሆን በሰከንዶች ልዩነት ወደታች እንድትወርዱ ያስችላችኋል። በምትሸራተቱበት ወቅትም ነፍሳችሁ ከስጋችሁ ተለይቶ ከውጭ ሆኖ መጠበቁ አይቀሬ ነው። የመጨረሻውን ከመናገሬ በፊት ይህን ቪዲዮ ላይክ በማድረግ ቻናሉን ፎሎ አድርጉ። ሶስተኛ የእንፋሎት ስላይድ ካናዳ። ይህ ስላይድ በጠባብ ቱቦዎች ተጀምሮ በጨለማ ዋሻ ውስጥ ይዞራል። ነገር ግን በጣም መጥፎ ነገር በሰከንዶች ልዩነት ድንጋጤያችሁ ሳይጠፋ ጥልቅ ገንዳ ውስጥ ይዘፍቃችኋል። የትኛው ተመቻችሁ? የትኛውስ አስፈራችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። እየተበራከተ የመጣውን የመኪና ስርቆት ለመከላከል የመኪናችሁን ሞተር ለማስነሳት ሲሞከር በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ ማጥፋት የሚያስችላችሁን ወሳኝ ቴክኖሎጂ ድርጅታችን ዋልታ ጂፒኤስ አስመጥተን እየገጠምን እንገኛለን።